ይሄን የመሰለ ቀዝቃዛ ባቹን ውስጥ የሚጣፍጡ ኬኮች ደግሞ እንሰራለን። ክሬም ሻንቲያችንን ለመምታት በደንብ እንደዚህ የቀዘቀዘ ውሃ ያስፈልገናል። ወተትም ከሆነ አርጋችሁ መቀዝቀዝ አለበት። አንድ ክሬም ሻንቲ ስኳር አለው። እዚህ በመለኪያችን ነው የምንለካው። አንድ ኩባያ፣ ይሄ 2 ኩባያ በራሱ ልክ ነው የምናረጋው። በረዶ ቢኖረው ችግር የለው። በውሃ ብቻ መጠቀም ትችላላችሁ። እኔ ወተት ስለሌለኝ ነው። 2 እንዲካያያዝ ነው። በኋላ በጣም ፍጥነት ነው የምንመታው። በእጃችሁ መምታት ትችላላችሁ። ማሽን ቢሆን አሪፍ እንዲወፍርልን እየወፈረ አሁን እንደዚህ በጣም ከወፈረብን መጨመር እንችላለን። ይሄ በጣም ወፈረ። ይሄ አሪፍ ወፍረት ነው። ማንጎን እስከምናዘጋጅ ቅዝቃዜ እንዲያገኘው ፍሪጃችን ውስጥ እናስቀምጣለን። የማንጎ ወቅት ነው። ሸርከት ያችን እንደዚህ አድርገን እናወጣለን። በጣም ጣፋጭ ማንጎ ነው። በርጌ ቆራርጬ አዘጋጅቼዋለሁ። ማሹ ማንጎ ደግሞ እንደዚህ አድርጌ ትንሽ ውሃ፣ ሎሚ፣ 2 ሾርባ ማንኪያ የሚሆን ስኳር እናደርግና ስሙዝ እስከሚሆን ድረስ በደንብ እንፈጫዋለን። ቫኒላ ኬክ አለኝ ጋገርኩት። ፊንገር ብስኩት ይሄ አለኝ። ማንጎም የስትሮበሪ ስለሆነ የምንሰራው ስትሮበሪያችንን ደግሞ እንደዚህ ሳሳ አድርገን እናዘጋጅተናል። ስትሮበሪ በማራታም ሰርቻለሁ ቤቴ ውስጥ። ደቦልቦል ያለው ወዳ ሳህን ላይ እናረጋለን። ወዳ ሳህኑ ላይ ላስቲኩን እንደዚህ እናዘጋጃለን። ከዛ ስትሮበሪያችንን እንደዚህ እንደረድራለን። እንደዚህ አድርጌ ድሬያለሁ። የቻለውን ያህል ወተት አለኝ። ወተቶቹን እየነከርኩኝ ራስ ብቻ በመልኩ እንደረድራለን። እንደዚህ አድርገን ብስኩታችንን ከደረደርን በኋላ ውሃችንን እዚህ ላይ ኬክ የጋገራችሁት ከሌለ ቫኒላ ኬክ ከሌላችሁ በእነዚህ አይነት ብስኩቶች መስራት ትችላላችሁ። በጣም ቀላል ነው። እስከ ጥግ ካደረስን በኋላ የስትሮበሪ ጃሙን ስለዚህ ከሱፐር ማርኬት የምትገዙት ይሆናል። እኔ ቤት ውስጥ የሰራሁት ስለሆነ ነው። ብስኩት ከሌላችሁ ኬክ ካላችሁ በዚህ ስሩት። ሰራ ኬክ ከሌላችሁ ደግሞ በብስኩት መስራት ትችላላችሁ። ስለዚህ እንዳማራጭ ነው። ለዛ ነው ሁለቱንም የሚያሳየዋችሁ። እንደዚህ በእጃችን ፍትፍት እያደረግን ይሁን እንደዚህ ቀንሰን ትንሽ ስትሮበሪ አድርገን ሚክስ እናደርገዋለን። ከዚህ ከስትሮበሪ ጋር እዚህ ላይ ክሬማችንን ኬኩን መሸፈን አለብን። ኬክ ከምትገዙ ቤታችሁ ውስጥ ቀለል ያለ ኬክ መስራት ትችላላችሁ። ተጠቀምኳቸው ግብአቶች ሁሉ በጣም በቀላሉ ሱፐር ማርኬት ሱቅ ላይ የሚገኙ ለ4 ሰዓት ያህል ፍሪጅ ውስጥ አስቀምጧል። በደንብ ክሬሙ ከኬኩ ጋር እንዲያያዝና ጠንከር እንዲል። ይሄ ለማንጓችን ደግሞ አነስ ያለች ፓትራን ወተት እየነከርኩኝ ደረደራቸዋለሁ። ነከር እያረጋችሁ መደርደር። እዚህ ጋር የፈጨነው ማንጎ ትንሽ ከላይ የቫኒላ ኬካችንን ደግሞ አያችሁ እንዴት አይነት ቆንጆ የሆነ ፍትፍት ያለ ኬክ እንደሆነ የቀዝቅዞ እስከምበላው እንዴት እንደቸኮልኩ። በጣም ጣፋጭ ታበዣለሽና ጥርስሽ እንዳይበላሽ ብላኛለች እና አመሰግናለሁ። የምታስቡልኝ ግን ግሪን ቲ እጠጣለሁ። የፈላው ሃሙን ሻይ ጀርሹት ሎሚ ኮንትሮል አድርገዋለሁ። ኬካችንን እንደዚህ አድርገን በኩል ከደረደረን በኋላ እንጎ ተሰስ እናደርግበታለን ራስ እንዲል። ኪቺኔ በጣም ጠባብ ስለሆነ ሁሉ ነገር ሲለኮስ በጣም ነው የሚሞቀው። እኔ ይሄንን ኬክ አሰራር በጣም ትወዱታላችሁ። ግብዣ ነገር ሲኖራችሁ እንደዚህ ሰርታችሁ በቀላሉ ልጆቻችሁን ሸኘት ትችላላችሁ። ብል ነው የምንሰራው። ይሄ ሁለተኛውን የደረደርኩት ገዛ ክሬማችንን ባርገን ክሬማችንን ከደረስን በኋላ ትንሽ ከላይ ማንጎ ለዲኮር ያህል እዚህ ጋር ያዘጋጀናቸው ማንጎች እዚህ ላይ እንደዚህ ደርደር እናደርጋቸዋለን። ከብስኩቱ ይልቅ በዛ ብሎ እንድትሰሩ ከፈለጋችሁ ቫኒላ ኬኩን ተጠቀሙ። በሰዓት ያህል ፍሪጃችሁን ውስጥ ቆይተን በደንብ ከቀዘቀዘልን በኋላ ተን አብረን ነው የምንቀምሰው። ከ4 ሰዓት ከቀዘቀዘ በኋላ ማንጓችንም እንደዚህ ቆንጆ ቀዝቅዞልናል። አሁን ቢስሚላህ ይደሙ ለናንተ አራሷችሁ ለራሴ ከ10 10 ሰጥቻለሁ። አሁን ደግሞ የማንጎን እንቅመስ። እዩት ማንጓችንን ቢስሚላህ አይቹት ውስጥ ቢስሚላህ ሎረች እኔ ብቻ የምበላ የሚመስላችሁ ያለው ሰራተኛ ይል ባል ያለ እጂ ያለች መቷለች ሶልን 5 ሰው ነው ይሄን ሁሉ ጣፋጭ የሚበላ። ከልጆቻችሁ ጋር ኢንጆይ እያደረጋችሁ ሰርታችሁ አይናችሁ ያየው ንጹህ ነገር ለውጪ እየተሄደ ከሚገዛ ለፍቅራችን። ዛሬው ሬሲፒያችን ኮልድ ዴዘርት የሚባሉት በማንጎና በስትሮበሪ ያስቻችኋለሁ። ሰሩት የሚጣፍጠው ዛሬው ሬሲፒ ይሄ ነው። በጣም ነው የምወዳችሁ። ላይክ፣ ሪፖስት፣ ሼር አድርጉ። ወዳችሁ ሰዎች ደግሞ ሼር እያደረጋችሁ አድርሱላቸው። 100 ሺህ ልሞላው 2000 ብቻ ነው የቀረኝ። አሁን ማመሰግነው በ4 ወር ውስጥ